የፊልሙ ታሪክ የሚጀምረው ሜሰን የተባለ ሰው ስለ ራሱ ህይወት ሲናገር ነው። እርሱም በህይወት ዘመኑ ሁሉ ጀግና መሆን ይፈልግ እንደነበር ይናገራል። ህልሙም ሰዎችን መርዳትና ከአደጋ መጠበቅ ነበር። በዚህም ምክንያት መጀመሪያ ላይ የህግ ትምህርት መርጦ ጠበቃ ይሆናል። ነገር ግን ከጥቂት ጊዜ በኋላ ይህ ስራ ለእርሱ እንደማይሆን ተገነዘበ። ስለዚህ ትልቅ ውሳኔ ላይ በመድረስ የጦር ሰራዊቱን ተቀላቀለ። የውትድርና ህይወት በጣም ከባድና አደገኛ ቢሆንም ሜሰን ግን እዚያ በመሆኑ እጅግ ደስተኛ ነበር። እውነተኛ የደስታ ትርጉሙን የተረዳው እዚያ ነበር። ከጥቂት ጊዜ በኋላ ጄኒ ከተባለች ሴት ጋር ተዋወቀ። ሁለቱም ትዳር መስርተው ኬሲ የተባለች ሴት ልጅን ወለዱ። የሜሰን ህይወት እጅግ ያማረና የተሳካ ነበር። ነገር ግን አንድ ቀን ሁሉም ነገር ተለወጠ። በአንድ ተልእኮ ላይ ሳለ ሜሰን ከጥቂት ጓደኞቹ ጋር በመሆን የባልቶኒያ ጨካኝ አምባገነን የሆነውን ቬኔጋስ የተባለውን ሰው ለመግደል ይጓዙ ነበር። ነገር ግን በተልእኮ ላይ እንዳሉ ሄሊኮፕተራቸው ጫካ ውስጥ ተከሰከሰ። በዚህ አደጋ ብዙ የሜሰን የቅርብ ጓደኞች ህይወታቸውን አጡ። በዚህም ክስተት ምክንያት ሜሰን በሐዘን ክፉኛ ተሰበረ። ከጦር ሰራዊቱ ስራውን በመልቀቅ ዳግመኛ ወደ ጠበቃነት ስራው ተመለሰ። አሁን ግን እንደ ቀድሞ ሊሆን አልቻለም። ሁል ጊዜም በሐዘን የተዋጠ ሰው ሆኗል። ስራው ላይም ምንም አይነት ፍላጎት አያሳይም። ጠዋት ከእንቅልፉ ሲነቃ ከሚስቱና ከልጁ ጋር ይገናኛል። በመቀጠልም ልጁን ወደ ትምህርት ቤት ለማድረስ ይወጣል። በመንገድ ላይም ሳሉ ኬሲ በክፍል ውስጥ የሚያስቸግራት አንድ ልጅ እንዳለ ትነግሯለች። ሜሰንም ያ ልጅ እንደገና ከረበሻት አጥንቱን ሰባብራ እንድታስቀምጠው ለልጁ ምክር ይሰጣታል። ከዛም በኋላ ሜሰን ወደ ቢሮ ያመራል። እዚያም አንድ የቴሌኮም ድርጅት ስላጭበረበረው ክስ መመስረት ከሚፈልግ ደንበኛ ጋር ይገናኛል። ደንበኛው ከሄደ በኋላ ሜሰን አሁን እያገኘ ያለው ገቢ ከውትድርና ጊዜው ጋር ሲነጻጸር እጅግ አነስተኛ ስለነበረ ብቻውን ተቀምጦ ስለ ህይወቱና ስለ ስራው በጥልቀት ማሰብ ይጀምራል። በዚያን ጊዜ አርል የተባለ አንድ የድሮ ጓደኛው ብቅ ይላል። ሁለቱም ከብዙ ጊዜ በኋላ ነበር የተገናኙት። አርል ሜሰንን ለአንድ አስፈላጊ ስራ አብሮት መሄድ እንዳለበት ይነግረዋል። ከጥቂት ጊዜ በኋላ ሁለቱም ወደ አንድ የግል ጥበቃ ኩባንያ ይደርሳሉ። አርል ይህንን ኩባንያ ከ7 ዓመታት በፊት እንዳቋቋመውና ምርጥ የተባሉ የአሜሪካ ወታደሮችን መኮንኖችን እንደቀጠረ ያስረዳዋል። ዛሬ ላይ ኩባንያው እስከ አውሮፓ፣ እስያና ደቡብ አሜሪካ ድረስ የተስፋፋ ሲሆን በየዓመቱም በሚሊዮኖች የሚቆጠሩ ዶላሮችን ትርፍ እያስገባ ይገኛል። ሜሰን ከእርሱ ምን እንደሚፈልግ ይጠይቋል። አርልም ሜሰን ከቡድኑ ውስጥ ምርጡ ወታደር ስለነበረ ኩባንያውን እንዲቀላቀል ይጠይቋል። ነገር ግን ሜሰን በግልጽ አሻፈረኝ በማለት ከመጨረሻው ተልእኮ በኋላ ዳግመኛ ወደዚያ የሙያ መስክ መመለስ እንደማይፈልግ ይነግረዋል። ያኔ አርል ይህ አንድ ጊዜ ብቻ የሚሰራ ተልእኮ እንደሚሆን ያሳምነዋል። ከዚህም በኋላ ከሜሰን ምንም ነገር እንደማይጠይቀው ቃል ይገባለታል። ተልእኮውም ክሌር የተባለችውን ጋዜጠኛ በግል ጠባቂነት መጠበቅ ነው። ክሌር የቦልዶኒያ ፕሬዝዳንት የሆነውን ቬኔጋስን ቃለመጠየቅ ልታደርግለት ነው። ይህንን ሲሰማ ሜሰን በድንጋጤ ይሞላል። ምክንያቱም ለጓደኞቹ ሞት ተጠያቂ ይህ ሰው ስለነበረ ነው። ሜሰን ይህንን ሰው ዳግመኛ ማየት እንኳን እንደማይፈልግ በመግለጽ ጥያቄውን ውድቅ ያደርጋል። ነገር ግን አርል $2000 ሲያቀርብለት በገንዘቡ አጓጊነት የተነሳ ሜሰን ተገዶ ተልእኮውን ይቀበላል። በኋላም ወደ ቢሮ ተመልሶ የክሌርን ማንነትና ባህሪ ለመረዳት ቪዲዮዎቿን ማየት ይጀምራል። በዚያኑ ቀን ልጁን ከትምህርት ቤት ለመውሰድ ይሄዳል። እዚያ ሲደርስም በጣም የተናደደችው ሚስቱ ጄንን ያያታል። ቤት ሲደርሱ ጄን ልጃቸው በትምህርት ቤት ውስጥ አንድ ልጅን ደብድባ ክፉኛ እንዳቆሰለችው ትነግሯለች። ጄንም በንዴት ሜሰንን መውቀስ ትጀምራለች። ያልተሳካለት ጠበቃ እንደሆነና ልጃቸውም አመፀኛ እንድትሆን ያስተማራት እሱ እንደሆነ ትነግሯለች። ሜሰን በንግግሯ በጣም ያዝናል። ለጄኒ እንደገና ከአርል ጋር እንደሚሰራና ለጥቂት ቀናቶች ከሀገር ውጭ እንደሚቆይ ይነግራታል። ጄኒ በዚህ ነገር የበለጠ ትናደዳለች። በግልጽም እንደማይሄድ ትነግሯለች። ነገር ግን ሜሰን የጥበቃ ስራ ብቻ ስለሚሰራ ተልእኮ ምንም አይነት አደጋ የሌለው መሆኑን ነግሮ ያረጋጋታል። በመጨረሻም ጄኒ ማሳመኑ ስለሰለቻት ልብ የፈለገውን አድርግ ትለዋለች። በማግስቱም ሜሰን ክሌርን ያገኛታል። ክሌር አድናቂዋ መስሏት ፊርማዋን ልትሰጠው ትሞክራለች። ነገር ግን ሜሰን የግል ጠባቂዋ እንደሆነ ይነግራታል። ክሌር ከፕሮግራሙ አርፍዶ እንደመጣ በመግለጽ ተወቅሷለች። ከዚያም ሁለቱም ወደ አየር ማረፊያ ያመራሉ። ከጥቂት ጊዜ በኋላም ወደ አውሮፕላን ውስጥ ይገባሉ። አውሮፕላን ውስጥ ሆነው ሜሰን እንደገና የክሌርን ቪዲዮ ማየት ይጀምራል። ነገር ግን ክሌር ታስቆመዋለች። በቪዲዮዎቼ ውስጥ እኔን ለመጠበቅ የሚረዳ ምንም አይነት ነገር የለም ትለዋለች። ሜሰንም ለምን የቬኔጋስን ቃለ መጠየቅ እንደመረጠች ይጠይቃታል። ያኔ ክሌር ቦልዶኒያ በዓለም ላይ ትልቅ የነዳጅና የጋዝ ክምችት ያላት ሀገር መሆኗን ትነግሯለች። ነገር ግን ፕሬዝዳንታቸው ጨካኝና አምባገነን በመሆኑ ምክንያት አሁንም ቢሆን የሀገሪቱ ዜጎች ምንም አይነት ተጠቃሚነት የላቸውም። በዚህም ምክንያት ክሌር እውነተኛ ማንነቱን ለዓለም ለማጋለጥ ቃለ መጠየቅ ልታደርግለት እንደሆነ ታስረዷለች። ከጥቂት ሰዓታት በረራ በኋላ ቦልዶኒያ ይደርሳሉ። ቬኔጋስም ራሱ ክሌርን ለመቀበል ይመጣል። ሞቅ ያለ ሰላምታም ይሰጣታል። ከክሌር ጋርም ሰልፊ ይነሳል። ክሌር ቬኔጋስ እጅግ በጣም ተግባቢ ሰው እንደሆነና ሰዎች ስለሱ የሚያወሩት ነገር ፍጹም የተሳሳተ እንደሆነ ይሰማታል።
ከንግግራቸው መረዳት እንደሚቻለው ክሌር ከቬኔጋስ ጋር የምታደርገው ቃለ መጠይቅ የተመቻቸው በክሌር ጓደኛ በኩል ነው። ምክንያቱም የክሌር ጓደኛና ቬኔጋስ የድሮ ጓደኛሞች ነበሩ። ከዚያም መኪና ውስጥ ይገባሉ። ሜሰንም ከኋላ በኩል ባለው ወንበር ላይ ይቀመጣል። ክሌርም ሜሰንን ለቬኔጋስ ታስተዋውቀዋለች። ሜሰን ከስፔሻል ፎርስ እንደመጣ ትነግረዋለች። ነገር ግን ቬኔጋስ ስለ ሜሰን ሁሉንም ነገር አስቀድሞ ያውቅ ነበር። በድልድይ ላይ እያለፉ ሳለ በድንገት አንድ ጥይት የማይበሳው መኪና ይፈነዳል። የአገሪቱ ሰራዊትም ጥቃት ይሰነዝርባቸዋል። በዚህ ጊዜ ሰራዊቱ በፕሬዝዳንቱ ላይ ማመጹን እንረዳለን። ሰራዊቱም በእነርሱ ላይ ተኩስ ይከፍታል። የቬኔጋስም ጠባቂዎች መሞት ይጀምራሉ። ነገር ግን ሜሰን በጥበብ መንቀሳቀስ ይጀምራል። በሆነ መንገድ መኪናዋን መንዳት ይጀምራል። መኪናዋንም ከጠላት መኪኖች ጋር ያጋጫታል። ከዚያም ሜሰን ሁለታችሁም መኪናው ውስጥ ቆዩ ይላቸውና ወርዶ የአካባቢውን ደህንነት ማረጋገጥ ይጀምራል። ሜሰን በዚያ የቀሩትን 3 ወታደሮች በቀላሉ ይገላቸዋል። ቬኔጋስም በሜሰን አስደናቂ ችሎታ በጣም ይገረማል። ሰራዊቱንም እንዲቀላቀል ጥያቄ ያቀርብለታል። ሜሰን ጥያቄውን ውድቅ ያደርጓል። እናም ሰራዊት በገዛ ህዝቡ ላይ እየሰራ ነው ይሏል። ከዚያም ሜሰን ከመኪናው ውስጥ የጦር መሳሪያውን ያወጣል። እናም ሶስቱም ወደ ጫካ ውስጥ ይገባሉ። ሜሰንም ለአርል ይደውላል። ስለተፈጠረውም ሁኔታ ሁሉንም ነገር ይነግረዋል። አርል ያሉበትን ቦታ ፈልጎ ያገኘዋል። ካሉበት 3 ኪሎ ሜትር ርቀት ላይ ከአደጋ ነፃ የሆነ ሴፍ ዞን እንዳለ ይነግራቸዋል። የነፍስ አድን ቡድኑ እስኪመጣ ድረስ በሆነ መንገድ እዚያ እንዲቆዩ ይነግረዋል። ቬኔጋስም የሜሰንን ሞባይል ለመቀማት ይሞክራል። ነገር ግን ሜሰን ሞባይሉን ለመስጠት እምቢ ይላል። ቬኔጋስም ያስፈራረዋል። ሜሰን ይህንን ሲሰማ በንዴት ይገነፋል። ሽጉጡንም በራሱ ላይ ይደቅንበታል። በዚያው ቅስፈት ክሌር በመሃል ገብታ ሜሰንን ታስቆመዋለች። በዚህ ሁኔታ ውስጥ አብረን መሆን አለብን ብላ ታስረዳዋለች። ከዚያም ሜሰን ሞባይሉን ይሰጠዋል። ቬኔጋስም ለወንድሙ ልጅ ጆርጅ ይደውላል። ጆርጅ የቬኔጋስን ድምፅ ሲሰማ ቬኔጋስ አሁንም በህይወት መኖሩን አውቆ በድንጋጤ ይሞላል። በእርግጥም በእነሱ ላይ የተፈጸመው ጥቃት በእርሱ ትዕዛዝ የተፈጸመ ነበር። ጆርጅ ምንም እንዳልተፈጠረ ለማስመሰል ይሞክራል። ስልኩንም ይዘጋዋል። ቬኔጋስ ለሜሰንና ለክሌር ሁሉንም ነገር ይነግራቸዋል። ሜሰን ከዚህ በላይ መርዳት እንደማይችል ይነግረዋል። ከክሌርም ጋር ወደ ሴፍ ዞኑ መጓዝ ይጀምራሉ። ክሌርም ሰራዊቱ ስለሚገለው እርሱም ብቻውን ሊተውት እንደማይችሉ ትነግረዋለች። ነገር ግን ሜሰን ቬኔጋስን ፈጽሞ እንደማይወደውና የእርሱ ተልእኮ እርሷን መጠበቅ ብቻ እንደሆነ ይነግራታል። ከጥቂት ጊዜ በኋላ ሜሰን ከአርል ስልክ ይደወልለታል። የነፍስ አድን ሄሊኮፕተሩ በ2 ደቂቃ ውስጥ እንደሚደርስላቸው ይነግረዋል። ከጥቂት ጊዜ በኋላም ሄሊኮፕተሩ ይመጣል። ሄሊኮፕተሩን ሲያዩ አሁን በቀላሉ ከዚህ ጫካ የሚወጡ ይመስላቸዋል። ነገር ግን የጦር ሰራዊት ወታደሮቹ ከሄሊኮፕተሩ ወጥተው ሊያጠቋቸው ሲሉ ይደነግጣሉ። ከሄሊኮፕተሩ ላይም ሆነው መተኮስ ይጀምራሉ። ሜሰንና ክሌር ከጥይትና ሚሳኤሎች በማምለጥ ይተርፋሉ። ሜሰን በጣም ጥሩ ስናይፐር የመተኮስ ችሎታ ስላለው ሄሊኮፕተሩን ይመታዋል፣ ፓይለቱንም ይገለዋል። በዚህም ሄሊኮፕተሩ ይከሰከሳል። ከዚያም 2 ወታደሮች እየተከታተሏቸው ስለነበረ ሁለቱም ጫካ ውስጥ ለመደበቅ ይሞክራሉ። በዚህ መሸሽና መሯሯጥ ውስጥ እርስ በእርስ ይለያያሉ። ክሌር በድንጋጤ ሜሰንን በከፍተኛ ድምፅ መጥራት ትጀምራለች። ነገር ግን ሜሰን የትም ቦታ የለም። በድንገት አንድ ወታደር ወደ እሷ መቅረቡን ታያለች። ክሌርም ወዲያውኑ ከዛፍ ጀርባ ትደበቃለች። ነገር ግን ወታደሩ ያያታል። ቀርቦ ሊገላት ሲልም በዚያው ቅስፈት ሜሰን እዚያ ይደርስና ወታደሩ ላይ ጥቃት ይሰነዝራል። ሜሰንም አንቆ ይገድለዋል። ወዲያውኑም ሌላ ወታደር እዚያ ይመጣል። ሽጉጥ ደቀኖባቸው ቬኔጋስ የት ነው ይላቸዋል። ነገር ግን ቬኔጋስ ከኋላ መጥቶ በሽጉጥ ያንን ወታደር ይገድለዋል። ሕይወቱን ስላተረፈለት ሜሰን ቬኔጋስን ያመሰግነዋል። በሌላ በኩል ጆርጅና ቡድኑ ወደ ተከሰከሰው ሄሊኮፕተር ይደርሳሉ። ቬኔጋስን መግደል ስላልቻሉ ጆርጅና ሰዎቹ በጣም ተናደዋል። በዚያን ጊዜ አንድ ከፍተኛ የቦልዶኒያ ጦር መኮንን ኮሎኔል ጆን እዛ ይመጣል። ከጆርጅ ሰዎችም አንዱን ተኩሶ ይመታዋል። እናም ቬኔጋስ በፍጥነት ካልተገደለ ቀጣዩ ኢላማ የጆርጅ ራስ እንደሚሆን በማስጠንቀቅ ጆርጅን ያስፈራረዋል። በሌላ በኩል ክሌርና ሜሰን በወንዝ ዳርቻ ላይ ተቀምጠው ትንሽ ረፍት እያደረጉ ነበር። ክሌር ሜሰንን ስለ ግል ሕይወቱ ትጠይቋለች። ሜሰን ያገባ መሆኑንና ሚስቱን እጅግ በጣም እንደሚወዳት ይነግራታል። ነገር ግን የትዳር ሕይወቱ የተረጋጋ እንዳልሆነ ይገልጽላታል። ከጥቂት ጊዜ በኋላ ቬኔጋስ ሁሉንም ወደ አንዲት ትንሽዬ መንደር ይወስዳቸዋል። ይህ የተወለደበትና ያደገበት መንደር መሆኑን ይነግራቸዋል። የዚያ መንደር ሰዎች ቬኔጋስን በጣም ይወዱታል። ቬኔጋስ ከመንደሩ መሪና ከቅርብ ጓደኛው ኤርኔስቶ ጋር ይገናኛል። ቬኔጋስ የኤርኔስቶ ሰዎች ነገ ከጫካው ለመውጣት እንደሚረዷቸው ይነግራቸዋል። ከጥቂት ጊዜ በኋላ ሁሉም ይተጣጠባሉ፣ ንጹህ ልብስንም ይለብሳሉ። ከዚያም ክሌር የቬኔጋስን ቃለመጠይቅ ትጀምራለች። ሜሰንም በሞባይሉ ቪዲዮ ይቀርጻል። በቃለመጠይቁ ላይም ክሌር በቦልዶኒያ ለሚፈጸመው ጥቃት ከጀርባ ያለው ማን ነው ትለዋለች። ቬኔጋስም ሲመልስ ብዙ ሀገራት በቦልዶኒያ ሀብት ላይ አይናቸውን ጥለዋል። እናም አንዳንድ ሀያላን የቦልዶኒያ ሰዎች ከእነርሱ ጋር በመመሳጠር ለራሳቸው ጥቅም እየሰሩ ነው ይላል።
ቬኔጋስም የሀገሩን ሀብት ለማዳን ሲሞክር ሰዎች አምባገነን ብለው መጥራት እንደጀመሩ ይናገራል። ቬኔጋስ ከመሬት ላይ አፈር ያነሳል። የቦልዶኒያ መሬት ለሞባይሎች፣ ለሕክምና ማሽኖችና ለዘመናዊ ቴክኖሎጂዎች በሚያገለግሉ ውድ ማዕድናት የተሞላ መሆኑን ለክሌር ይነግራታል። ብዙ ዓለም አቀፍ ኩባንያዎች ይህንን ማዕድን በዝቅተኛ ዋጋ ማጋበስ እንደሚፈልጉ ይነግራታል። ነገር ግን ቬኔጋስ ይህንን ለማድረግ ፈቃደኛ አልነበረም። በዚህም ምክንያት እነዚህ ኩባንያዎች እሱን ማስወገድ ይፈልጋሉ። የቬኔጋስ ዓላማ ቦልዶኒያ በዓለም አቀፍ ትልቅ አቅራቢ እንድትሆንና ማንም መሪ የህዝቡን ገንዘብ እንዳይሰርቅ ማድረግ ነው። የቬኔጋስን ንግግር ከሰማ በኋላ ሜሰን እንደገና ለማሰብ ይገደዳል። ቬኔጋስ ሚዲያዎች እንደሚያወሩት ያን ያህል ክፉ እንዳልሆነ ይገነዘባል። በማግስቱም ሜሰን ይነሳል። ከዚያም ለመሄድ ዝግጅት ይጀምራል። ቬኔጋስ ሜሰንን በእርግጥ ወደ ቦልዶኒያ የመጣኸው ለምንድነው ብሎ ይጠይቀዋል። ሜሰን ይገረማል። እዚህ የመጣሁት ለክሌር ጥበቃ ብቻ ነው ይለዋል። ነገር ግን ቬኔጋስ ይህ እውነት እንዳልሆነ ይነግረዋል። ይህንን ሲሰማ ሜሰን ወዲያውኑ ወደ አርል ይደውላል። ወደ ቦልዶኒያ የተላከው ለምን እንደሆነና በቬኔጋስ ላይ ጥቃት በተሰነዘረበት ቀን ምን እንደነበረ ይጠይቀዋል። ሜሰንን የላከው ቬኔጋስን የመግደል ተልዕኮ ተሰጥቶት እንደሆነና እቅዱም የቬኔጋስ ጠባቂ ለሜሰን የጦር መሳሪያ ሰጥቶት ቬኔጋስ ክፍል ውስጥ ተኝቶ ሳለ እንዲገድለው እንደነበረ ያብራራለታል። ነገር ግን አርል ስለ ጥቃቱ ምንም የሚያውቀው ነገር እንዳልነበር ይምልለታል። ሜሰን ቬኔጋስን ማን ሊያስገድለው እንደሚፈልግ ይጠይቀዋል። አርልም የደቡብ አፍሪካ ኃያላን ሰዎች የቦልዶኒያን ሀብት መዝረፍ እንደሚፈልጉ ይነግረዋል። ይህንን ሲሰማ ሜሰን ስልኩን ይዘጋዋል። ሜሰን ለሚስትና ለልጁ ይደውላል። በጣም እንደሚወዳቸውና በቅርቡ እንደሚመለስ ይነግራቸዋል። ከዚያም ሜሰን ትዕዛዙን ላለመቀበልና ቬኔጋስን ላለመግደል ይወስናል። ለክሌርና ለቬኔጋስ አሁን ከዚያ መውጣት ስላለባቸው ዝግጁ እንዲሆኑ ይነግራቸዋል። በዚያኑ ጊዜ ኮሎኔል ጆን ከጦር ሰራዊቱ ጋር እዚያ ይመጣል። ሜሰን በፍጥነት ክሌርንና ቬኔጋስን ይዞ ለመውጣት ይሞክራል። ነገር ግን ሰራዊቱ ቬኔጋስ ካልወጣ ሁሉንም እንደሚገሏቸው የመንደሩን ሰዎች ያስፈራራሉ። ቬኔጋስ የመንደሩ ሰዎች ላይ ጉዳት እንዳይደርስ ሲል ተገዶ እጁን ለመስጠት ወደ እነርሱ መሄድ ይጀምራል። ሜሰንና ክሌር በፈረስ ላይ ይቀመጣሉ። በመጨረሻ ሰዓትም ሜሰን ቬኔጋስን በፈረስ ላይ ያስቀምጦት ከዚያ ይሸሻሉ። ፈረሶቹንም በከፍተኛ ፍጥነት ይጋልባሉ። ነገር ግን የጆን ሰዎች ከኋላ እየተከተሏቸው ነበር። ከጥቂት ጊዜ በኋላ በድንገት ክሌር ከፈረሱ ላይ ትወድቃለች። የጆን ሰዎችም ይይዟታል። ሜሰንም ክሌር መታገቷን ይረዳል። ነገር ግን ቬኔጋስ ክሌር ደና መሆኗን ያረጋግጥለታል። እናም ጆን እሱን ለማስፈራራት ብሎ አፍኖ እንደወሰዳት ይነግረዋል። ከዚያም ወደ ፕሬዝዳንቱ ቤተ መንግስት መሄድ እንዳለባቸው ይወስናሉ። ክሌር ጆንን ይህንን ሁሉ ነገር ለምን እያደረገ እንደሆነ ትጠይቋለች። ጆን ብዙ የዓለም ኩባንያዎች የሀገሪቱን ሀብት በነፃ መቆጣጠር እንዲችሉ ቬኔጋስን አስወግደው እንደ አሻንጉሊት የሚያዙት ፕሬዝዳንት ማስቀመጥ እንደሚፈልጉ ይነግራታል። በሌላ በኩል ሜሰንና ቬኔጋስ በመንገድ ላይ ናቸው። ጥቃት በሚሰነዘርባቸው ጊዜ ቢሆንም ቬኔጋስ መዝፈኑን እንደሚቀጥል ሜሰን ያስተውላል። ሜሰን ለምን እንዲህ እንደሚያደርግ ይጠይቀዋል። ቬኔጋስም መዝፈን ጭንቀቱን እንደሚያስወግድለት ይነግረዋል። ሁልጊዜም አዎንታዊና ደስተኛ መሆን ይፈልጋል። ከዚያም ቬኔጋስ ለሜሰን እርሱን ለመግደል እንደተላከ እንደሚያውቅ ይነግረዋል። እናም ቬኔጋስ አክሎ እኔ ለጓደኞቼ ሞት ተጠያቂ አይደለሁም ይለዋል። ሜሰን የቡድን አጋሮቹ አደጋ አላግባብ እንደነበረና ቬኔጋስ እውነቱን ለዓለም ለማሳየት ሲል ክሌርን ከዩኤስኤ አምጥቶ ቃለመጠይቁን እንዳዘጋጀ ይረዳል። ከጥቂት ጊዜ በኋላ ቬኔጋስ እና ሜሰን ትንሽ ለማረፍ ወደ አንዲት ቤተክርስቲያን ይደርሳሉ። እዚያም ሜሰን እንደገና ለአርል ይደውላል። ሁሉንም ነገር ይነግረዋል። አርል ቬኔጋስን ለመርዳት በተቻለው ፍጥነት ወደ ቦልዶኒያ እንዲመጣ ይነግረዋል። ቬኔጋስም ከተቃዋሚ ፓርቲ መሪ ላቪቶ ጋር ይገናኛል። ጆንን ለማሸነፍ እቅዳቸውን ያወጣሉ። በኋላ ላይ ሜሰን የቬኔጋስና የላቪቶ ግንኙነት ምን እንደሆነ ይጠይቋል። ቬኔጋስ ለላቪቶ ገንዘብ በመስጠት ተቃውሞና ህዝባዊ ጫና እንደሚፈጥር፣ በዚህም ከሁለቱም ወገኖች ድጋፍ እንደሚያገኝ ይነግረዋል። ሜሰን የቬኔጋስን ስልት ሰምቶ ይገረማል። ከዚያም ጆን ይመጣል። ክሌርንም አግቷታል። እናም ሜሰን ከጆን ቡድን ጋር ለመደራደር ይሄዳል። በዚያው ጊዜ ቬኔጋስ ከሰራዊቱና ከመንደሩ ሰዎች ጋር ሆኖ ጥቃት ይሰነዝራል። ሜሰን ይህንን አጋጣሚ በመጠቀም ክሌርንና ቬኔጋስን ይዞ ይሸሻል። ሶስቱም በፕሬዝዳንቱ ቤተ መንግስት ውስጥ በሚገኘው ምስጢራዊ መሻለኪያ በኩል ይገባሉ። በዚህም በቀጥታ ወደ ቢሮ ውስጥ ይደርሳሉ። እዚያም የቬኔጋስ የወንድሙ ልጅ ተቀምጦ ነበር። እርሱም ቬኔጋስን ሲያየው በጣም ይደነግጣል። ነገር ግን ቬኔጋስ ደህንነቱ የተጠበቀ መሆኑንና ምንም እንደማያደርገው በማረጋገጥ ይነግረዋል። ክሌርም ሞባይሏን አውጥታ ሁሉንም ነገር መቅረጽ ትጀምራለች። ጆርጅም በአጎቱ ቃላት ተመስጦ ለመርዳት ውሳኔ ላይ ይደርሳል። በዚህን ጊዜ አንድ ከዳተኛ ጀነራል ይመጣና በቬኔጋስ ላይ መተኮስ ይጀምራል።
ነገር ግን ቬኔጋስም ተኩሶ ይገለዋል። ቬኔጋስ የጥይት መከላከያ ልብስ ለብሶ ስለነበረ ትንሽ ይቆስላል። በዚህም ጥቃት ጆርጅ በጥይት ይመታል። በዚህም ጊዜ ጆርጅ ቬኔጋስን ይቅርታ ይጠይቀዋል። ከጥቂት ጊዜ በኋላም ይሞታል። ከዚያም ቬኔጋስ ወታደሮቹን እጃቸውን እንዲሰጡ ለማሳመን ይሞክራል። ዓላማው እውነቱን ለዓለም ማሳየት እንጂ ለስልጣን መዋጋት እንዳልሆነ ይነግራቸዋል። እናም መዋጋት ካለባችሁ ለሀገራችሁ ተዋጉ ይላቸዋል። ነገር ግን በዚያው ቅስፈት ጆንና ሰዎቹ ጥቃት ይሰነዝሩባቸዋል። እዚያውም አደገኛ ውጊያ ይጀመራል። ነገር ግን ሶስቱም በዚህ ግርግር ውስጥ በምስጢራዊ መሿለኪያው በኩል ይወጣሉ። በድንገትም መብራት ይጠፋል። የጆን ሰዎችም ወደ ውጭ ይወጣሉ። ጆንና ሜሰን ፊት ለፊት ይገናኛሉ። በሜሰንና በጆን መካከል ለረጅም ጊዜ ውጊያ ይካሄዳል። በመጨረሻም ሜሰን ይወድቃል። በዚህን ጊዜ ጆን ለሄሊኮፕተሩ መከስከስና ለሜሰን ጓደኞች መሞት ተጠያቂው እርሱ መሆኑን ይናገራል። ሜሰንንም ሊገለው ሲል ክሌር ከኋላ መጣ ጆንን ትገለዋለች። ከዚያም በኋላ ሜሰንና ክሌር ወደ ቬኔጋስ ይሄዳሉ። በቬኔጋስ ወታደሮችና በከዳተኛው ሰራዊት መካከል አደገኛ ውጊያ እየተካሄደ ነበር። በዚያን ጊዜ አርል ከቡድኑ ጋር እዚያ ይመጣል። አብረውም የጆንን ሰራዊት መግደል ይጀምራሉ። ከጥቂት ጊዜ በኋላ በአርል ምክንያት የቬኔጋስ ወታደሮች ያሸንፋሉ። ከጥቂት ጊዜ በኋላ ሚዲያውና ህዝቡ የክሌርን ቪዲዮ አይተው ቬኔጋስ እውነቱን ለማሳየት ይፈልግ እንደነበር ይገነዘባሉ። በዚህ ምክንያት ቬኔጋስ የህዝቡ ጀግና ይሆናል። ከዚያም በኋላ ጋዜጣዊ መግለጫ ይሰጣል። ቬኔጋስም ስልጣኑን እንደሚለቅና አሁን ህዝቡ በድምፁ አዲስ ፕሬዝዳንት እንደሚመርጥ ያስታውቃል። በመቀጠልም ቬኔጋስ የሆስፒታሎችንና የትምህርት ቤቶችን ጥራት ለማሻሻል እናም የህዝቡ መብት እንዲመለስ ለቦልዶኒያ $5 ሚሊዮን ኢንቨስት ለማድረግ ይወስናል። በሌላ በኩል የሜሰን ሚስት በዜና ላይ ስታየው በሜሰን እጅግ በጣም ትኮራለች። ከጥቂት ጊዜ በኋላ ሜሰን ወደ ቤቱ ይመለሳል። እናም ከቤተሰቦቹ ጋር ለመዝናናት ይወጣል። በዚህን ጊዜ ቬኔጋስ መልእክት ይልክለታል። እንደ ስጦታም $5 ሚሊዮን ወደ አካውንቱ እያስተላለፈለት እንደሆነ ይነግረዋል። ሜሰን ይህንን ሲሰማ በጣም ይደሰታል። ይህንን አስደሳች ጊዜ ለማጣጣም ሲል ከቤተሰቦቹ ጋር ለእረፍት ለመሄድ ይወስናል። በዚህም ይህ ታሪክ ያበቃል። በቀጣይ የፊልም ታሪክ እስከምንገናኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱን።